መታረቃችን ባያስደስተኝም በፍቅር 19 ዓመት ሙሉ አብሬያት ከቆየኋት ፍቅረኛዬ ጋር ዛሬ በሳምንታችን ተታረቅን። የተጣላነው የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል ዋዜማ ቀን ሲሆን የጸቡ መንስኤ ደግሞ እሷ የጾም ሆና ሳለ ጾሙን በኔ ፍታ ከፋሲካ በኋላ ያሉት 4 ቀናትም ደግሞ አብረኛ ሳልፍ አለች። እንዴ 2 ወር ሙሉ በቀን 3 የስከካሽ አይደል እንደ ከረምኩት ቀንጭረሽኝማ ጾሜን ባንቺ አልፈታም ብዬ ጾሜን ፈታባት ከሷ የተሻለች ፍለጋ ወጣሁ። ብዙም አለፈው ቬሮኒካ አዳናን የመሰለች ካገኘው ከዛ ከሷ ጋር እየተመራመርኩ እየተመሳሰጥኩ ያለ ደወለች። አቤት እሷም አለች እባክህ አልጋችን ላይ ባልጫውኝ የባሪፍ ቴስት እየጠበቅኩ ነው አለች። እኔም በሰዓቱ ስሜታውኝ ስለነበር በርበሬም ልበሺ ዘይትም ተከላሽ እኔ እንደሆነ ካንቺ የተሻለ ጾም መፍቻ አግኝቻለሁ አትበጥብጭኝ ብዬ ትልኩን ጥርቅም ከዛ ከአዲሷ ፍቅረኛ ጋር ነፍሳችን እስኪጠፋ ተዝናናይቼ ማላቀውን ፍቅር ሰጠችኝ። ለተከታታይ 3 ቀን አዝናናኪን ተመቻቸን። ግን ፍቅራችን ከሳምንት በላይ ሊዘልቅ እንደማይችል ነግራኝ ጥላኝ ሄደች። አዘን ከዛ ግን ተስፋ ስላልቆረጥኩ ወደ ሌላኛው ሄድኩ። ከሷ ጋርም እንደዛው ደስ የሚል ጊዜ አሳለፍኩ። ጾሜን ፈታው። ግን እሷም ከ2 ቀን በላይ አብሬያት እንድቆይ አልፈቀደችልኝም ነበር። ሁለቱም ጊዜ ማሳለፊያ አድርገውኝ እንደነበር ተሰማኝ። ከፋኝ። የኤክስ ትዝታም አላስቀምጣለኝ። አሁን ያለኝ አማራጭ በይቅርታ ስም መመለስ ነው። ስለዚህ እኔን በጨዋ ጥቤ መሄድ እንዳለብኝ ወስኜ ወደ ቤቴ አንኳኳው። ከፈተችው። ይቅርታ እንድታደርግልኝ ነበር አልኳት። አየህ ፊት እያረክብኝ እንኳን ይቅርታ አደርግልሃለሁ። ሌላው ቀርተው በቀን 3 ስትመላለስብኝ ሳልሰስት ሰጣለሁ። ባቀነጭርህም ምን ይሻላል በላውን ግባና ብላኝ ርቦሃል አለችኝ። መስሎሻል ነገ ተመልሼ